እንዴት ነሽ ቆንጆ? አለሁልህ። ምን እሺ ነው? ማነች እቺ ደግሞ? ኤሚ ይባላል። እና እዚህ ምን ትሰራለሽ? ቼላው ጋር መጥቼ ነው። ሌቦቹ እንደሆነ አታውቂ? ማውቅ አውቃለሁ። እና እዚህ ምን ትሰራለሽ? ስራ ቆይ ነው? አረ እንደዛ አይደለም። አርፈሽ ትምህርትሽን አትማሪም እንዴ? ትምህርቴንማ እየተማርኩ እኮ ነው። ነይ ወደዚህ ነይ ያልኩሽ አንዴ። አረ እያሳመምሽኝ ነው። አምጪ ስልኩን። እንዴ ቼላው ማነች? እያሳመመችኝ ነው። ንገራት። አንቺ አልሽን ዝጊ። እዚህ ሲጣርጌ እንዳልገልሽ አምጪ። አረ ስቃይ ጥፋት እኮ የኔ ነው። ዝጋ አንተ። ለራስ መባለግ ሳያንስ ደግሞ ህፃናት ታባልጋለህ እንዴ? እንዴ አረ እባክሽን ልቀቂኝ። ይሄው ስልኩን እንኪ። ሰሚኛለሽ? ሁለተኛ ከነዚህ ልጆች ጋር እንዳላይሽ። በፖሊስ ካላሳስኩሽ እኔ ኤሚ አይደለሁም። እሺ ሰሚያለሽ? እንደ እባብ ጭንቅላትሽን ሳልቀጠቅጥሽ ከዚህ ጥፍ። ተንበርከኩ። ተንበርከክ። በቃ እናንተ ማፈላችሁ። መንጮ እንደምትሰራው አክስቴ ታውቃለች? ኧረ አታውቅም። በሉ ተነሱና አክስቴ እንዳለች ይከርኩልኝ። እሺ ግን ምን የቺኮን ስልክ ሰማለች? የለው ትጣላኛለህ። እሺ አሁን ያዘዝኩን ብቻ አድርግ። ግን እኮ ልጅቷ ኃይለኛ ነች። ዛፓ ምናምን ይዛብል ልመጣ ትችላለች። ከመቼ ጀምሮ ነው የዛፓ አስፈራ ያየኝ? ፒስ በቃሽ። ተመስገን ጸሎቴ ተሰማ። ማለት ምን ማለት አለው? አለቃ መጣችልኛ። ትምጣ። እስኪ ወንድ ኮንክ ሂድና ንገራት። ታላቄ ስለሆነች አክብሪያት እንጂ ፈርቻት አይደለም እኮ። እንኳን አንተ ጋንቺ ፈራታል። እሺ አባቢ ልጅቷ እኮ ስቀይ ናት። ጮቤን እንደሷ የሚጠቀም የለም። ታስተነፍስልሃለች። ኧረ እባክህ እኔ ጨነቀኝ። ስልኩ ካልተመለሰ ምን ሊፈጠር ነው? እኔ እንጃ። ልጅቷ እንደ ፍቅር ዝም የምትለን አይመስለኝም። በፉግር ነው የምታስጨምድደው። ኧረ የሌለ ሀርድ ውስጥ ነንማ። ሁሌ አንተ ጣጣ ነው እዚህ። ሁሌ መከር ውስጥ እንደከተትከኝ አሁን እና ቶሎ በል በእናትህ ሲያስጠላሽ። ነግሬሻለሁ እኮ ሌባ አመሉ አይለቆም ብዬ። አንቺ አታልቅሽ። በቃ እኔ ደውዬ ስልክሽን አስመልሳለሁ። በጣም ነው ያስደነገጠችኝ። በቃ አታልቅሽ።